ለአኒማል ሴል ስትራክቸር ኤንድ ፈንክሽን ጥቂት ነገር እንነጋገራለን። በ19ኛው ክፍለ ዘመን ነበር አሁን በቀጣይ የምናየው የአኒማል ሴል ዲስከቨር የተደረገው። ዲስከቨር ያደረጉትም ጀርመናዊው ፊዚዮሎጂስት ቴዎዶር ሽዋን እና ጀርመናዊው ቦታኒስት ማቲያስ ጄኮብ ሺልደን ባደረጉት የግል ጥናት ነበር። የአኒማል ሴል ስትራክቸር ኮምፕሌክስ እና በርካታ ቁልፍ ክፍሎችን የሚያካትት ሲሆን እያንዳንዱን የሴሉን ፓርት ከውጨኛው ክፍል ጀምረን እናያለን። ከላይ ወይም ከውጭ የምናገኘው ስትራክቸር ፕላዝማ ሜምብሬን ነው። ፕላዝማ ሜምብሬን ከሊፒድ የተሰራ ደብል ሌየር ያለው ሲሆን it separates the cell interior from the outside environment። በፕሮካሪዮቲክም በዩካሪዮቲክ ሴል ውስጥም ይገኛል። ፕላዝማ ሜምብሬን is selectively permeable። ይህ ማለት የተፈቀደላቸው ሰብስታንሶች በተፈቀደላቸው ፓሴጅ ብቻ ነው ከውጨኛው ስፍራ ወደ ውስጠኛው የሴል ክፍል የሚገቡት። እንዲሁም ሁሉንም የሴል ኦርጋኔልስ የሚይዝ ስትራክቸር ነው። The function of plasma membrane is to transport nutrients into the cell and to transport toxic substances out of the cell። ማለትም ፕላዝማ ሜምብሬን ወደ ሴሉ ጠቃሚ የሚባሉ ኒውትሪየንቶችን በማስገባት ጎጂ የሚባሉ ሰብስታንሶችን ደግሞ ያስወጣል። ሌላው ደግሞ ሁሉም ሴል ኦርጋኔልስ የሚገኙበት ሳይት ሲሆን ሳይቶፕላዝም ይባላል። ሳይቶፕላዝም እንደ ጄል የሚመስል ፈሳሽ በሴል ውስጥ የያዘ ሲሆን and it contains nutrients and other cell structures። ቀጣዩ ደግሞ በሴሉ ሴንተር የምናገኘው የሴሎች ኮንትሮል ሴንተር በመባል የሚታወቀው ኒውክሊየስ ነው። ይህ ስትራክቸር የተለያዩ የሴሎችን እንቅስቃሴና የፕሮቲንን ሲንተሲስ የሚቆጣጠረውን ጄኔቲክ ማቴሪያል የሆነውን ዲኤንኤን ይይዛል። በዚህም የሬፕሊኬሽን and transcription ፕሮሰስ ይካሄድበታል። ኒውክሊየስ በውስጡ ኒውክሊየስ የተባለ ስትራክቸርን ይይዛል። ይህ ኒውክሊየስ በራይቦዞም ፕሮዳክሽን ኤንድ አሰምብሊ ላይ ትልቅ አስተዋጽኦ አለው። ኒውክሊየስ ራሱን የሚከብ ደብል ሜምብሬን ስትራክቸር አለው። ኒውክሊየር ሜምብሬን ወይም ኒውክሊየር አንቨሎፕ የሚባል ስትራክቸር አለው። ይህንን ከኒውክሊየስ የሚመነጭ ቀጭን ጠመዝማዛ የሆነ ሜምብሬነስ ሳክ ኔትወርክ ኢንዶፕላዝሚክ ሬቲኩለም እንለዋለን። ኢንዶፕላዝሚክ ሬቲኩለም በሁለት ይከፈላል። ስሙዝ ኢንዶፕላዝሚክ ሬቲኩለም እና ረፍ ኢንዶፕላዝሚክ ሬቲኩለም ይባላሉ። ረፍ ኢንዶፕላዝሚክ ሬቲኩለም is coated with ribosomes. That's why it's rough። ራይቦዞምስ የምንላቸው እነዚህ ሲሆኑ ሁሉም ህይወት ያላቸው ሴልስ ራይቦዞም አላቸው። ራይቦዞምስ 60% አርኤንኤ እና 40%